መሀል ሜዳ ሆኖ እንዳንተ ማወያየቱ ነው ትልቁ ነገር እየጠፋና በጣም አመሰግናለሁ ለዚህ አስተሳሰብ። ምንድነው ሊል የፈለግኩ እኔ በአጭሩ እሷ በደሏን ተበድያለሁ የምትለውን ነገር ተናግራለች። ይሄንን በደል መንግስት ይዞታል እንደተባለ መንግስት ቢይዝ ኖሮ በኔ እጅ አለ ብሎ መግለጫ ይሰጥ ነበር። ግን በኔ እጅ የለም የሚል መግለጫ ነው የሰጠ። ቤተሰቦቹ ደግሞ ወንድም ወይም ደግሞ ጠበቃ ነን የሚሉ ሰዎች እሱን ወክሎ ሀሳብ በሚሰጡበት ሰዓት ላይ ይሄ ሰው በእጃቸው እንዳለ የሚያሳይበት ትንሽ ፍንጭ እናገኛለን። ምክንያቱም ይሄ ግለሰብ እነሱ ጋር ቤት ውስጥ ወይም የሆነ ቦታ ተደብቆ እነሱ የሚያውቁበት ቦታ ተቀምጦ ባይሆን ኖሮ ስጋት ገብቶብናል፣ እንደውም የት እንደደረሰ ያናቆም የሚል ነገር ሀሳብ ያመጡ ነበርና አስተሳሰባቸው ይሄ ሰው ቤት እንዳለ የሚያሳይ ነገር አለ። ሌላኛው ነገር ደግሞ ይሄ ሰው አላደረገም ብለን እንድንል ንጹህ የሆነ ሰው እንደዚህ አይነት በሀገር ደረጃ በዓለም ደረጃ ስሙ ጠፍቶ ቁጭ ብሎ ቤቱ ውስጥ አይቀመጥም። ወደ ሚዲያ የሚመጣበት መንገድ ይፈልጋልና በአጠቃላይ ከሱም ይልቅ እኔ በጣም ልቤ የተሰማው በዚህ ህግ አጣው ህግ ፍርድ አልሰጡኝም በሚትላቸው ሰዎች ላይ ነው። እሷ አምናበት ሊሆን ይችላል። ቅድም አንድ ኮሜንት አነብ ነበርና ስለምትወደው አምና ለቀቀችለት የሚል ኮሜንት አንብቤ ነበርና እሷ እንደዛ ከለቀቀችለት ነገሩ ከተበላሸ በኋላ ይሄ ሰው ከየት እንደተነሳ እየታወቀ የንብረቱ ምንጭ እሷ መሆኑ እየታወቀ ፍርድ የሚሰጡ ሰዎች በእንደዛ አይነት መንገድ መገለጣቸው ነው ትልቁ ከሱም ይልቅ እኔን ልቤን እየጎዳ ልል ፈልጋለሁ። ተባረክ። አመሰግናለሁ። መልካም እሺ፣ አመሰግናለሁ። ሚዩትን አንሳና ፒኤም ቀጥል። ፒኤም አልበርት ሚዩትን አንሳና ቀጥል። ቅድሚያ አንተ ነው የገባው። እሺ አመሰግናለሁ። በመጀመሪያ ያው ሰላም ብያለሁ ቤቱን። እሺ ያው ዘግይቼም ቢገባ አንዳንድ ሀሳቦችን ለመስማት ችያለሁ። እኔም እንደተሰማኝ ያህል ነው ማለት በውስጥ የሚሰማኝን ሀሳብ ለመግለጽ ሞክራለሁ። ከምን እንደጀመራችሁ ባላቅም ምንድነው እኔ የታዘብኩት ነገሮች አሉ። አሁን ምናልባት ወንድሜ ከታች ያነሳው ነበርና እኚህ ጠበቃዎች ነን የሱ ቤተሰቦች ነን እያሉ ለሚመጡ ሰዎች ናቸው አሁን የኔ መልእክት። ምክንያቱም አሁን ድጋሚ የመንግስት አካልም ሆነ ገለልተኛ ሰውም ሆነ ይህን ጉዳይ የሚያየው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ሁሉም ሰው የራሳቸውን ሀሳብ እየወጡ እያስቀምጡ ነው። ለፍርድ ስርዓቱም ለዳኝነቱም አዳጋች ነው የሚሆነው። ምክንያቱም አንድ የህግ ሰው ነኝ የሚል ማን ነው ስሙን ባላቅም እዚህ መጥራት ተገቢ ባይሆንም የራሱን ሀሳብ ከህግ አንጻር አስቀምጦታል በሌላ ማህበራዊ ሚዲያ ላይ እና እንዲህ አይነት ነገሮች ባይነሱ ጥሩ ነው። ምክንያቱም እንደሚታወቀው ሰው የራሱን ሀሳብ በሰፊው ማህበራዊ ሚዲያ ላይ በህግ አንጻር ብሎ ሲገልጽ ለዳኝነቱም ችግር ነው የሚሆነው። እንደተባለው ገለቴ የራሷን ተናግራለች፣ እውነት ነው። እሱም ቢናገር የሚለው አዎ ያስኬዳል፣ ትክክል ነው። እሱን እኔም እጋራለሁ። ግን በአምላክ ቀጥልሽ። ሆኖም እሱም መጥቶ መናገሩ እንዲህ መሆኑ ጥሩ ነው። እንደ ሴት ግን ከለላ መደረግ አለበት። ምክንያቱም አሁን ህይወት ላይ እሰጋለሁ ትላለች። አሁን ትልቁ ነገር እሱ ነው። እዚህ ላይ አንድ ነገር ፔም ጠቅለለክ እንድትሄድበት ለህይወቴ እሰጋለሁ ብላለች። በመኪና አደጋም አድርሶ ብላ ነበር። ከዛ የእሱ ጠበቃ ደግሞ ዩቲዩብ ላይ ትላንትና ሲናገር የነበረው እሷ እኔ ላይም ለህይወቱ ይፈራ ነበረ፣ 2-3 የሞት አደጋ በሰው ልታስገድለው አይነት ነገር ነበረ የሚል ሀሳብ ተናግሯል የእሱ ጠበቃ። እዚህ ጋር እንድትይዙልኝ የእሱ ጠበቃ እሱ ሳይሆን የእሱ ጠበቃ በዩቲዩብ ላይ ተናግሯል። ይሄ ነገር ማድረግ እሷም የግድያ ሙከራ እያደረገብኝ ነው ዛል የእሱ ጠበቃም የግድያ ሙከራ ልታደርግበት ስትል ነበረ።
የሚል ነገር አለ። የሆነ ሁለት የሚያምታታ ነገር አለ። እውነቱን ምን የሱ ጠበቃ ነው እዚህ ላይም እንድትሄድበት ነው። መሀል ላይ በሁለቱም በኩል አሁን ሁለቱ በሱ ጫማ እውነት በሷም ጫማ እውነት እንድታወራለ። አሁን እኔ አሁን በህግ አንጻር ከሆነ ምን ወዴት ነው የሚመራን? ይሄ ምንድነው ሮስት የሚሉት ነገር ነው የሚሆነው፣ መመላለስ ነው የሚሆነው። እንዲህ ከተካሄደ ችግር ነው የሚሆነው። ግን አሁን ከህግ አንጻር ትተን እንደ ገለልተኛ ሰው ለማየት ሞክረን አሁን እንደ ገለልተኛ ከህግ አንጻር ከህግ ነክ ነገር ወጥተን ይሄን ነገር ብንመለከተው አሁን ዝም ብለን እንደው ወንድ ነው ሴት ነው የሚያስገድለው እሱም ያስኬዳል፣ በዛ ባኔር ጥሩ ነው። ግን ይሄ ሮስት ነው የሚሆንብን። እኔም ለህይወት ፈርቻለሁ፣ እሷም ፈርቻለሁ። እንዲህ የሚያስኬድ ከሆነ ችግር ነው የሚሆነውና ይሄን ነገር እውነትም እንደተባለ አሁን እሱም ቀርቦ የሚል ነገር ቅድም ተነስቷል። ለዚህም ነው ወደ እሱን ነገር ቅድም እያነሳው ያለውትና እንደዛ ቢኬር ጥሩ ነው። እሱም ቀርቦ ሀሳቡን ቢያስቀምጥ የሚል ነገር አሁን ከዚህ ከ2010 ጀምሮ ያው ሚዲያ ቫይራል ላይ አልወጣም እንጂ ከዚህ በፊት የነበረ ነገር ነው። ብዙ ይተካሷል፣ ብዙ እንደሚባለው ከሆነ ይባላል። አሁን ግን ሰፋ ባለመልኩ ህዝቡ ሲያውቀው ሲሰማው ሲረዳው ነው እኛም ለመወያየት የተደረስ ነው። ይሄን ነገር ለመለየት ሮስት ነው ወይ ምንድነው የሚለውን ነገር ለመለየት እሱም ሀሳቡን ቢያስቀምጥ ጥሩ ነው የሚል ሀሳብ ይኖረኛል። ትክክል። ዞሮ ያንተ ሀሳብ የእሱ ሀሳብ ያስቀምጠው። እናመሰግናለን። ሲኮ ሀሳብን አንድ ያውራ ተሰጠኝ የሚቀድም ሰው አለ። አንዴ ይቅርታ፣ ከዛ እሰጥሃለሁ። ይቅርታ አንዴ ሲኮ አንዴ ሲሙትን ክፈትና አንዴ ሀሳብ ያሰጥ ሲኮ። አመሰግናለሁ። እኔ አሁን በመጀመሪያ የኢትዮጵያ ሕዝብ እንደዚህ ለሰው በጣም ለዜጋ ማቆርቆሩ በጣም ደስ ይለኛል። በጣም አመሰግናለሁ። በሁለተኛ ደረጃ ደግሞ ሁለቱም ዜጎቻችን ነው። ነች ናት ሀገር ከሆነ እሱ የአባት ሀገር አንድ ናቸው። ስህተቶች በባልና ሚስት መሀል ሊኖር ይችላል። ይሄ አሁን ጋብቻው የአንድ ሳምንት ወይም የአንድ ወር ወይም የአንድ ዓመት አይደለም። ትንሽም ቢሆን ከ10 ዓመት በላይ የሆነ ጋብቻ ነው። ይሄ እስከሆነ ድረስ ፍርድ ቤት ሂደቱን እየቀጠለበት ነው። አንዳንድ ነገር ግን እሱ ሳያቅ እሷ ሳታቅ የተፈጸሙት ነገሮች ይኖራሉ። የህግ ስህተቶች ሙሉ ውክልና ሰጥታ ስትሄድ እሱ ሊጠቀም ይችላል። አሁን ሁላችን ሁለቱን በማይጎዱ ሀገርና ህግ መንግስት አለን። ያለፈውን ትተን አሁን ቅድም አንድ ወንድማችን ከዚህ ሲናገር አይቼዋለሁ። እኔም ሚዲያ ላይ ራቁቱን ሽጉጡን ምናምን የሚል እንደዛ የሚረብሹ አሉ። ያ ትክክል፣ ፖሊስም እንደዛ አያደርግም፣ ህግም እንደዛ አያደርግም። ቅድም ወንድማችን እንደገለጸ ነው። በጣም ቆንጆ ነው ሀሳቡ። አሁን የኛ ምንድነው ሁሉም ዜጎች ናቸው። በዜጎች ደረጃ የተጎዳም ጎጂም የተጎዳም ሁሉም የኛ እስከሆኑ ድረስ ሁሉም በእኛ መሬት እና በእጃችን እስከሆኑ ድረስ ይሄ ሚዲያ ላይ የምንሰራጨውን ቶሎ መንግስት አካል ከጸጥታ እስከ ላይ ህብረተሰቡን የሚጎዳ ከሆነ ብዙ ሀሳብ እና ብዙ ድራማ ሳይሰራ አቅጣጫ ብትሰጥ ደስ ይለኛል። ለምንድነው አሁን ፖሊስ ያልያዘውን ፖሊስ ተይዘዋል፣ ፖሊስ ያላደረገውን እርቃኑን አንስቶ ምናምን፣ ሌላ ውጪ ያሉ ፖለቲከኞች ደግሞ መንግስትን የሚጠሉ ይሄንን መንግስት እንዳደረገ ብሎ ነው የሚያራግበው። እኔ ስለዚህ በሚዲያ ላይ ያለ ሁሉም እውነት አይደለም። ሀሳባችን የምንሰጠው ጠበቃው ሳይሆን ዘመዱ ሳይሆን እሱ ወጥቶ ወይም ለሚመለከተው ጋዜጠኛ ለሚመለከተው መንግስት አካል ሀሳቡን ከሰጠ በኋላ
ብዙ ሀሳብ ማንሳት እንችላለን። እሷ ስላለቀሰች ብቻ አንዱን ወገን ሳንሰማ ሌባ ነው እንደዚህ ነው ብለን የሰው ስም አንዱ ወገን ሳንሰማ ብዙ ነገር መናገር ትንሽ ይከብዳል ለማለት ነው። አመሰግናለሁ ስላዳመጣችሁ። ትክክል። እሺ፣ እናመሰግናለን። ሲቱ ስራ ያላችሁ አሳባቡ ጠቅላላ ገብቷችኋል። ታብታብ አድርጉ። ቤቱን በዚህ እያደረጋችሁ እሺ። ለምሳሌ ምናምን ከስር ይቀርታ። እሺ፣ ችግር የለውም። አመሰግናለሁ ለሰጠኝ ድል። በጥሞና ሰው ሲያወራ በማዳመጣቸው የአትሌት ገለቴ ቡርቃ እኔ በግሌ በጣም ነው ልቤን የሰበረኝ። የሚያሳዝን ነገር ነው እየሰማ ነው። አትሌት ገለቴ ቡርቃ እኔ እንደ ግለሰብ አይደለም የማያት፣ ናሽናል ትሬዠር ነች። ይሄ ብሔራዊ ሀብት አይነት ነች እና በአትሌቲክሱ የሰራቻቸው ነገሮች ሁሉ ስታስበው ያሳለፈችውን በስልጠና ላይ ይህን ሁሉ ዓመታት ያሳለፈችውን ነገር ስታይ በእውነት ትልቅ ሀብት ናት። ለአገር እንደ ትልቅ ሀብት ነው መወስደው እና ተፈጠረ ተብሎ የተወራው ደግሞ በጣም ያሳዝናል። እውነት ነው ወይ የሚለውን እንመጣበታለን። ሐሰት ነው የሚለውን በኋላ መነጋገር ነው። እንግዲህ ይሄ ለማህበረሰቡ እንተዋለን። እውነቱን እኛ ዝርዝሩን አውርተን በጥቅሉ ያሳዝናል እና ማንም ላይ ቢፈጠር የሚያሳዝን ነገር ነው። በተለይ ደግሞ እንደሱ አይነት ሀገርን የሚያስጠራ ሰው ላይ ስታየው ከባድ ህመም ነው። ነገር ግን ይሄ እኔ የቆየ ኬዝ ነው። የቆየ ኬዝ ማለት ይመስለኛል ከ2008 2009 አካባቢ ጀምሮ የነበረ ኬዝ ነው። አንድ ደብዳቤ የተጻፉ ነበሩ፣ ሌሎችም የፍርድ ቤት ጉዳዮች ነበሩ እና ከዛ ጀምሮ የመጣ ሲጓተት የመጣ ጉዳይ ነው። ኦኬ አንድ ቻሌንጅ ላድርገህ። አንድ እንትን አሁን የእሷ ወጣ ነው የእሷ እውነት የነገረች የእሷ እውነት ነው የምትለውን ነገረችን እና የእሷ እውነት ነው የምትለውን እንደ ሰው ያማል። ትክክል የተናገረችው ነገር በጣም ልብ ይነካል። ከመጀመሪያ ከመጣችበት ልጅ እንዴት አድርጋ እንደመጣች ወደ ውጭው ዓለም እንዴት አድርጋ እንደመጣች እናቷ ጎዳና ላይ እንደነበረች ጎዳና ተዳዳሪ እንደነበረች ከሰው ቤት እንጀራ እያመጣቻት እንደምታበላት ብዙ ነገር አውርታናለች። በጣም ልብ ይነካል። በጣም እንደ ሰውኛ በጣም ልብ ይነካል። ግን እንደዛም ሆኖ መጣች ጀመረች። እንደ ፍቅር ተገናኙ። አንድ ላዳ ነበረው እሷ እንደምታወራው። ግን እንደዛም ሆኖ ከዛ በኋላ ያሉት ነገር ምንድነው ያልተመቸው? 11 ቤት እስከሚሸጥ ድረስ ለምን 10 ቤት 10 ነው ወሰነኝ? ምንድነው ዝምታው? ለምንድነው የተመረጠው? ትክክል። ወደ እሱ ልመጣ ነው። ይሄ እሷ ነው። አንዴ ልጨርስ። ለምንድነው ዝምታውን የመረጠችው? 11 ቤት ለምን ከአንድ ንብረት እየጎደለ ሲሄድ የሆነ ሊያሳሳት ይገባል። እንዴት አድርጋ እንደምታመጣው ያውቃል። የእሱንም ክሬዲት ደግሞ እዚህ ጋር መውሰድ የለብን። ባል ነው ገባህ አይደል? የሚያጠነክራት፣ የሚያጎለብታት፣ የሚወስዳት፣ የሚያመላልሳት ወይና አንዳንዴም ብዙም ባይሆን ትሬዲንግ አብሮ የሚያደርጉ ሊሆን ይችላል። የእሱን ክሬዲት እዚህ ጋርም መውሰድ የለብንም። እሱ ጋር ያለው እውነት ምን ሊሆን ይችላል? ያዝልኝ። ሁለት ጥያቄ ነው። ሶስተኛው ደግሞ ማህበራዊ ሚዲያ ላይ ሲዘዋወር የነበረው ፎቶ ነበረ ተያዘ ምናምን የሚባለው ነገር። ከዛ መንግስት ደግሞ እኔ እጅ ላይ የለም፣ እኔ አልያዝኩትም፣ ያዝኩት ሰው የለም ብሏል። ያ ሰውዬ ማን ጋር ሊኖር ይችላል? ማንስ ነው የያዘው? ምንድን ነው እሱ ጋር ያለው? ምን ተፈልጎ ነው? ግለሰቦች እጅ ነው ወይስ ማን ጋር ነው ያለው? ችኛይቷንም እንትበልልኝ አብረህ ሂድበትና ሀሳብ አጠራ አድርጋ ሀሳብ ስትባል ጥሩ። ከመጨረሻው ልጀምርልህ። ማን ነው የያዘው የሚለው እሱ ነው ትልቁ ጥያቄ። የት ነው ያለው? እንደምናውቀው ዛሬ የአዲስ አበባ ፖሊስ ኮሚሽን ይህ ግለሰብ በእኔ ቁጥጥር ስር አይደለም ብሎ መግለጫ አውጥቷል። እኔ የፌስቡክ ፔጃቸውን እከታተላለሁ፣ ሚዲያ የሚያወጡትን መግለጫ እከታተላለሁ። በጥቁርና ነጭ ይሄ የተጠቀሰው ግለሰብ በእኛ ቁጥጥር ስር አይደለም ብለው ግልጽ ተናግረዋል። ግን እኔ አሁን ብትጠይቀኝ እኛ ሀገር ውስጥ ብዙ ስቴክሆልደሮች አሉ። ለምሳሌ ኦሮሚያ ፖሊስ በዚህ ደረጃ ግን አሁን በኦፊሻል በሆነ ደረጃ
አገላለጹ። ከዛ ባለፈ ጉዳዩ ቅድም ላነሳለህ የፈለግኩት ጥፋተኛ ነው ወይስ አይደለም የሚለውን እኮ መልስ አለን። መልሱን ከየት ነው ያገኘነው መሰለ? ፍርድ ቤት እስከ ሰበር ሰሚ ችሎት ድረስ ፍርድ ቤት ተከራክረውበታል። እንግዲህ ወደ 9 ዓመት ነው 9 ዓመት ሲከራከሩበት የቆየ ጉዳይ ነው። እንግዲህ ሰበር ሰሚ ችሎት እስከ ፋይናል ዲሲሽን ድረስ በፍትሐ ብሔር ክርክር ሄደውበታል። ይሄ መልስ ሰጥቶናል። አሁን የሰፊውን ህዝብ ስሜት ይነካል። ትክክል ነው። ተጎድታለች፣ ስታየው ተጎድታለች። አዎ ከምታወራው ግን ማን ነው ጥፋተኛ ማን ነው ትክክል የሚለውን እኮ ፍርድ ቤት ግልጽ አድርጎልሃል። ፍርድ ቤት ስትቀርብ ጠበቃ ቀጥረህ አይደል? ሁለቱም ጎን ያለህን ሰነድ አቅርበህ ተከራክረህ ይግባኝ ብለህ አንድ ውሳኔ ይሰጣል። ሎወር ሌቭል ይግባኝ ትላለህ። እንደገና ሌላ ኮርት ትሄዳለህ። እንደገና ሰነዶችን ታቀርባለህ። ኢንፋክት ኦዲተሮች ሁሉ ይጠራሉ። የሚገርም ኦዲተር ስልህ የግል ኦዲተሮቹ ፋይናንሻል ኦዲተር ብቻ ሳይሆን ይሄ ከገቢዎች አስተዳደር ጋር የሚገናኝ ነው ቀጥታ። ምክንያቱም ቤት ሲሸጥ አንድ ሰው ግብር ይከፍላል፣ መኪና ሲሸጥ ግብር ይከፍላል። ብዙ የተያዙ ነገሮች አሉ። እዛ ድረስ የሚሄድ ነገር ነው። ያ ጉዳይ ቀርቦ ሰነዶች ቀርበው ፍርድ ቤቱ ግራ ቀኙን አይቶ ማን ነው ትክክል ማን ነው ጥፋተኛ የሚለውን አይቶ ሰነዶቹን አይቶ ነው የሚወስነው። እንግዲህ እንደሰማ ነው መጨረሻ ላይ ፍርድ ቤት በባልየው ጎን ሆኖ እንደወሰነ ሰምተናል። ምክንያቱም ያ ነው የመጨረሻ ውሳኔው። ግን ይሄ ሰው ፍርድ ቤት ድረስ ሄዶ ባለቤቷ ፍርድ ቤትን ውሳኔው እንዲቀለብስ አድርጓል ወይ በሌሎች ጉዳዮች የሚል ነገር ከሆነ እንግዲህ ይሄ ሙሉ የፍርድ ቤት ሲስተማችን መቀየር አለበት ማለት ነው። እዛ ደረጃ ሄዶ አድርጎ ከሆነ በየደረጃው ላሉ ፍርድ ቤቶች ፍርዱ እንዲቀየር አድርጎ የምንል ከሆነ ይሄ መጫወቻ ሜዳውን በሙሉ እየቆፈርከው ነው፣ እያፈረስከው ነው። አንድ ቦታ ላይ አንተ በውሳኔው የማትስማማ ከሆነ ቅሬታ ካለ ይግባኝ ማለት ትችላለህ። እዛ የማትስማማ ከሆነ እንደገና ብዙ እርከኖች አሉ ይግባኝ የምትጠይቅበት። እንግዲህ ከ9 ዓመት በላይ የተከራከሩበት ጉዳይ ነው። አዎ ብዙ ቦታ ይጃለሁ። አንድ ነገር ደግሞ እንድትሄድልኝ በዚሁም ወደ እናቱ ዞረ የተባለው ቤት ላይ ወደ እንትን መሰለኝ ወደ ጎፍ አካባቢ መሰለኝ ወደ እናቱ ተላለፈ የተባለው ቤት አለ። እሱንስ እንዴት ታየዋለህ? እንግዲህ ዝርዝር ጉዳዩን እኔ ዶክመንቶቹን ቀርቦልኝ አላየውም። በእርግጥ ግን በዶክመንት ሳይሆን እሷ ካወራችው አንጻር ነው። እኛ የእሷን ይዘን ነው የምናወራው። ልክ ነህ። እንግዲህ ባለቤትነትን ነው አሳልፎ የሰጠው ማለት ይሄ በብዙ መልክ አለው። ይሄ በአደራ የሚባል አለ፣ በሽያጭ ውል የሚደረጉ አሉት። ባለቤትነት ስትቀይር የምታደርግበት መንገድ አለ። የእናትየውን እንግዲህ እንደሚያሳየው በሽያጭ መልክ ነው። በዝቅተኛ ገንዘብ ቢሆንም በሽያጭ መልክ እንደሸጠላት ነው የሚናገረው። እንግዲህ አሁንም እዚህ ጋር ስትመጣ እሷ በማላውቀው መልኩ ነው ብላ ሊሆን ይችላል። ግን ሕግ ምን ያህል ይቀበልሃል? አንተ ውልና ማስረጃ ሄደህ ውልና ማስረጃ ላይ መታወቂያህን አቅርበህ ሰነዱ ቀርቦልህ አጽፈህ ሄደህ አስረቅቀህ ሄደህ ሰነድ ወጥቶ መታወቂያ የት ነው ተረጋግጦ እዛ ላይ ፈርመህ ቤቴን እንዲሸጥ እንዲለውጥ እንዲያከራይ መኪኖቼን እንደዚህ እንደኔ ሆኖ እንዲሸጥ እንዲለውጥ ብለህ ውክልና ከሰጠህ በኋላ ላይ ሄደ አይ እንደዛ አስቤ አይደለም የምትል ከሆነ እንግዲህ አዋቂዎች ናቸው። ሰነድ ላይ ተፈራርም ሰነድ አለ እንግዲህ ሙሉ ውክልና ተሰጥቶት ከሆነ በዛ መልኩ ለእናትየው የመሸጡ ነገር እንግዲህ ህጉ ይፈቅድለታል። ሰነድ ይፈቅድለታል። አሁን እንደሆነ ታውቃለህ፣ የሆነ አሳማኝ ያልሆነ ነገር ህጉ ይፈቅድለታል። አሁን ሰውዬው ውክልና አለው። ኦኬ እሺ፣ ጥያቄውን እስቲ ላቅርብለትና አንድ ላይ እንዲመልስልኝ። በጣም ይቅርታ ግን ማለት ጥሩ እየተናገረ ስለሆነ በዛው አያይዘው እንዲመልስልኝ ፈልጌ ነው እና ይሄንን አስተሳሰብ ለማውራት ስንነሳ በተለይ እስቲ የጠበቃውን ንግግር መሰረት አድርገን እንነሳው። የጠበቃውን ንግግር ጠበቃ ማለት እንደኔና እንደናንተ ላይሆን ይችላል።
ስለ ህግ ነገር በጣም ጠለቅ ብሎ የሚያውቅ ሰው ነውና ንግግሩን አይታችሁ እንደሆነ ሙሉ በሙሉ የአንድን ወገን የሚደግፍ ሐሳብ ነበረ። የወንድማችን የባለቤቱን የታደለን ገመና የሚሸፍንና እሱን የሚደግፍ ሐሳብ ብቻ ነው የሚያወራው እንጂ ተሳስቶም አንድም ቦታ እንኳን የእሷን ሐሳብ የሚደግፍበት ቦታ ሲያነሳ አላየንም። አንድ ይሄ ነው። ሁለተኛ ነገር ደግሞ ወንድም ወይም ደግሞ አግኝታችሁኛል? አዎ፣ እቺን ፖይንት ያዙልኝ። አዎ፣ ሁለተኛ ነገር ደግሞ ዘመድ ነን፣ ጣሊያን ነገር ነው እንግሊዝ ሀገር ነው የምንኖረው ያለ ያ ወንድም ነው አጎት የተባለው ደግሞ በጣም የሚያስገርም ነገር ደግሞ በእኛ እርዳታ በእኔና በኢቶቹ እርዳታ ነው ሲኖር የነበረ የሚለውን ሀሳብ ሲናገር ሰምታችኋል። አየህ፣ አሁን ይህን ያህል ንብረት ያላቸው ይህን ያህል የገቢ ምንጭ ያላቸው ሰዎች እርዳታ የሚፈልጉበትን ሁኔታ በእውነት ይፈጠራል ብለን እናምናለን። አንድ ዋና ልናወራበት የሚገባው ትልቁ ሀሳብ እዛ ነው። የጠበቃውንና ወንድም ተብየውን ሀሳብ ወሰርኩና እኔ በመሃል የሚያሸማግል ነገር ሀሳብ እንኳን ይዞ ባለመምጣታቸው የነሱ ንግግር ጥፋቱን ወደ ባሏ የሚያመዝን ይመስላል፣ ጥፋቱ ራሱ ንግግሩ። ስለዚህ እስቲ ይሄን ከታች እያወራ ያለ ወንድማችን ይሄንን ሁለቱን ሀሳብ አሁን ይሆናል አይሆንም፣ ቤቱና መኪናው ተሸጠ አልተሸጠም ሳይሆን የወንድም የጠበቃው ንግግርና የዘመድ ተብየው ንግግር ያቺ ገለቴ የተናገረችው ባለጉዳይ ነች፣ ተበድያለሁ አለች። እሷ በፈለገች መልክ ያዋጣኛል በምትለው መልክ ልትገልጠው ትችላለች። ከጉዳዩ ገለልተኛ የሆኑ ሰዎች የገለጡበትን አገላለጥ እስቲ አብራራ፣ ስለ ቤቱ መሸጡን ስለ ገንዘቡን ትተህ። እሺ፣ አመሰግናለሁ። አንድ ልጨምርልህ እዚያው ላይ ይቅርታ ለእንትራ ምን አለ መሰለህ፣ ውክልና የምሰጠው ሰው የባለቤቱን የባለ ንብረቱን ጥቅም የሚጎዳ ከሆነ ይላል እኮ ማለት አሁን ለምሳሌ ውክልና የተቀበለው ሰውዬ ለዘመዱ ወይ ወደ ራሱ ስም ወይ ለቤተሰቡ ምናምን የሸጠ ከሆነ ያ አውቶማቲካሊ ባይ ዲፎልት እንትኑ ይፈርሳል እኮ ህጉ እንደሚለው ማለት ነው። እኔ ከዚህ በፊት አጋጥሞኛልና ውክልና የሰጠሁት ሰው ምንድነው ራሱን በሚጠቅም መንገድ ለወንድሙ ሸጦት የሆነ ኮንዶሚኒየም ቤት ለራሱ ሸጦት ለራሱ ወንድም ቤት ነው ለራሱ ወንድም ነው የሸጠው እና የሸጠው ልክ እነሱን በሚጠቅም መንገድ ነው። ኦልሞስት የጥቅም ትስስር አላቸው ማለት ነው። ያ ማለት እኔን ይጎዳኛል። ገብቶሃል አይደለ? እና ባይ ዲፎልት ይፈርሳል እንደዚህ አይነት ነገር። የሰውየውን የባለ ንብረቱን ጥቅም አሳልፎ የሚሰጥ ከሆነ 200 ሺህ ብር አሁን ለእናቱን የሸጠው ነፃ ነው የሰጣት። ኦልሞስት 200 ሺህ ብር የለም እንደዚህ አይነት ነገር። አንተ እንዳልከው ግን ለሌላ ነገር አሁን እያየች ኮንሲደር የሚደረግ ለምሳሌ 20 ሚሊዮን ብር ወይ 10 ሚሊዮን ብር ወይ 5 ሚሊዮን ገበያ ላይ ያለውን ዋጋ ተመጣጣኝ አይነት ነገር ቢሆን ላያስብል ይችላል። አሁን አሳልፎ ነው የሰጠው የባለ ንብረቱን ለእንትኑ አልቆመም፣ ውክልናውን ኃላፊነቱን በአግባቡ አልተወጣም የሚል ነገር ያነሳል ህጉ ላይ እና እንዴት ነው የምታየው ይህንንስ? እሺ፣ አመሰግናለሁ ነጥባችሁን ሼር ስላደረጋችሁ። ከመጨረሻ ከተናገረው በፊት ካለው ልጀምር። የንጉሥ ካህናት ከሚለው የሚገርም በጣም ትክክል ነው ያልከው። እንደውም አንድ ቦታ ላይ ሳየው ምንድን ነው የሚለው አሁንም በታክሲ ስራ ነው የሚተዳደረው የሚል ነገር ሲያወራ ሰምተናል። እና እንግዲህ የሁሉ ንብረት ተሸጠ ይህን ሁሉ ንብረት ቀየረ እየተባለ ለሚወራ ሰው ድሮም ታክሲ ሲነዳ ነበረ፣ አሁንም ታክሲ በመንዳት ነው የሚተዳደረው። ታክሲ መንዳት በነገራችን ላይ ነውር ሆኖ አይደለም፣ ኦር ገበያ ያስገኝም ሳይሆን አገላለጻቸው 5 ሳንቲም የለውም፣ እኛ እየረዳ ነው የሚኖረው። አሁንም በዛው ስራ ነው የሚተዳደረው ብለው ገልጸውታል። እና እንዳልከው ያሳዝናል ጉዳዩ ስታየው። በቃ የሆነ ለመደበቅ ይሁን ለማስተባበል ይሁን እንግዲህ ፈጣሪ ይወቅልን። ግን እንደዛ ሲሉ ሰምቻለሁ አንተ እንዳልክና እንግዲህ የሰውን ገቢና ንብረት ኩባንያ ከሆነ
ፋይናንሻል ሪፖርት ታቀርባለህ። በዛ መሰረት ኪሳራና ገቢ ትርፍ ያው ይሰራል፣ ኦዲት ይደረጋል። በዛ መሰረት ነው የምታውቀው። ታክሲም የሚነዳ ከሆነ እኮ ታክሲዎችም ግብር ይከፍላሉ። ፋይናንሻል ሪፖርት ይኖራቸዋል። ቁርጥ ግብርም ይሁን ምንም ይኖራቸዋል። እና ትርፍ አለው ወይስ የለውም፣ ንብረት ተሽጦ ምን ያህል አግኝቷል የሚለው በዛ ላይ የሚታይ ነው የሚሆነው። አንድ ሰው ስላለህ ብቻ ታክሲ ይነዳል እኔ ገንዘብ እየረዳሁት ነው ስላለ ብቻ ማመን የለብንም። ያንን ያንተን አይዲያ ሼር አደርጋለሁ። ጠበቃው በአንድ ጎን ቆመ ብለህ ላልከው ግን እኔ በደንብ ማጤን የሚያስፈልግ ይመስለኛል። ጠበቃዎችና ፍርድ ቤት የተለያዩ ናቸው እንደምታውቀው። ጠበቃማ ለክላየንቱ ነው እኮ የሚቆመው። የትኛውም ጠበቃ ጋር ብትሄድ ጠበቃ ያንተን ኢንተረስት ያንተን ፍላጎት ነው የሚያስጠብቅልህ። ያለበለዚያማ ሌላ ጠበቃ ታመጣለህ። በዋናነት አንተ የምታመጣው ጠበቃ እንደውም እውነትን ይዞ እንዲከራከርልህ ሳይሆን በምን መልኩ ነው የህጉን ጥቅሶች በምን መልኩ ነው የኔን ኢንተረስት በሚያስጠብቅ መልኩ የሚተረግምልኝ ብለህ ነው ጠበቃን የምታመጣው። እና በዛ መልኩ እኔ ሳየው ጠበቃ ነኝ ወንድሙ ነኝ ብሎ የተናገረውን አልፈርድበትም። ኦፍኮርስ የክላየንቱን መብት ለማስጠበቅ ኢንተረስት ለማስጠበቅ ነው የሚሰራው። ስለዚህ በተናገረው መልኩ በድላው ነበረ፣ የግድያ ዛቻ ታደርግበት ነበር ብሎ ተናግሯል። ብዙ ነገር አይደንቀኝም እኔ። ምክንያቱም ትክክል ነው አይደለም ወይ እሱን እንዳልኩ ለገለልተኛ አካል ፍርድ ቤቶችን ለነሱ እንተው። ጠበቆች ግን ፕራይመሪሊ ጠበቃ ስትቀጥር ያንተን ኢንተረስት እንዲያስጠብቅ ነው የምትቀጥረውና በዛ መልኩ ብናየው። ቀጥሎ ለወንድሙ ነው የተሸጠው የሚለውን ብለህ ላይ ወንድምዬ ይቅርታ በጣም ስለሚወድ አስተሳሰቢ በጣም ስለገባኝ ነውና የበሰለ ሰው አነጋገር ስለሆነ እስቲ ጠበቃው እንግዲህ የሰውየውን ኢንተረስት ለማስጠበቅ ነው፣ በውሸትም ይሁን በእውነት አሳምነው ሰውየውን ነፃ ለማውጣት ነው እንበል። ጠበቃውን የጋበዘው ሚዲያ ጋዜጠኛውንስ አይተዋል? ንግግሩን፣ አጠያየቁን የጠበቃውን ሀሳብ ነው የሚደግፈው ወይስ አቋራጭ ጥያቄ ጠይቆ ነበር? እሱን እስቲ ታዩ። እንግዲህ እውነታውን ለማስወጣት መስቀለኛ ጥያቄ በል ኦር ሌሎች የጋዜጠኛ አይነት መጠይቆችን አቀርቧል ወይ ነው የምትለው? ያ እሱ ነው። አሁን ያኛው ጠበቃ ወይም በገንዘብ ተቀጥሮ ሊሆን ይችላል። ሰውየውን በፍርድ ቤትም ቆሞ በምንም ቦታ ቆሞ ነፃ ለማውጣት ይታገላል። ጠበቃ ስራ ነው ካል ነው። ጋዜጠኛው እንደውም የጠበቃውን ሲያሟሙቅለት የነበረበት አጠያየቅ ነው። እኔ በግርምት ነው የተመለከትኩት። እና እስቲ የጋዜጠኛውስ ጋዜጠኝነትን ሙያ ተወጥቷል ወይ? በዛ ላይ ልክ ነው ያልከው። ድራማ ነው የሚመስለው ስታየው፣ የሆነ አክቲንግ አይነት ነገር ይመስላል። ተቀነባብሮ ተዘጋጅተውበት ያደረጉት ይመስላል። እንግዲህ እሱን ነው የምልህ። አሁን እውነት የት ነው ማን ጋር ነው ያለው ለሚለው እንግዲህ ፍርድ ቤት ጋር ነው የምትሄደው። በቃ ያለህ ገለልተኛ አካል ፍርድ ቤት ነውና፣ ሌሎቹ እንግዲህ ፈጣሪ ወቀው ድራማ ይሁን ምን ይሁን ፈጣሪ ይንገረን ይይልን። ፍርድ ቤት አሁን ባለው ሁኔታ ግን ፍርድ ቤት ነው ገለልተኛ ብለህ ትወስዳለህ። ስለዚህም ፍርድ ቤት ደግሞ የወሰነው እንዳልኩ በተከሳሽ በታደለ ጎን ሆኖ ነው የወሰነው። መጨረሻ ላይ የተሸጡትን ንብረቶችንም እንዲመለስ እኮ አልጠየቀም እኮ፣ ያው ወስኖለታል ፍርድ ቤት። እንግዲህ ብዙ ክሶች በየእርከኑ ብዙ ክሶች ተካሰው ይግባኝ ብለው ነው ፋይናል የተወሰነው። አንድም ሌቭል ላይ በእሷ ጎን ሆኖ አልወሰነም። ይሄ ደግሞ ወዴት ይወስደኛል መሰለ? በኋላ ላይ ለጠየቀን ጥያቄ ለወንድሙ የተሸጠ የሚል ነጥብ የተነሳ አለ። አንደኛ ወንድማችን ሀሳባዊ ያነሳው በእናቱ ስም ነው። በእናቱ ስም። ኦኬ። እዚህ ጋር ደግሞ ለሁላችሁም እስኪ አንድ ጥያቄ ልጠይቃችሁ፣ ሁላችሁም እንድትመልሱልኝ ነው። ሰውየው አሁን ልናስብ የሚገባው ነገር ሰውየው አሁን ወንድምየው ለምንድን ነው ይሄን ያህል ወንድምየውና ጠበቃው ቶሎ ወደ ሚዲያ ያወጡት? ለምንድን ነው ቶሎ ብለው ወደ ሚዲያ ወጣው? ሀሳብ ሊሰጡ የቻሉ ሰውየው ለምን ሀሳብ አልሰጠበትም? ለምንድን ነው መጣው ሀሳብ ሊሰጡ የቻሉ ቶሎ መጣው?
ይሄን ነገር እስቲ ያስቡበት፣ መልሱልኝ። ይሄኛውም ነገር ለምን ወንድም ተብየውን አጎት ተብየው ከሀገር ውጭ የሚኖረው ሀሳብ ሲሰጥ ጠቅላላ ጥፋተኝነቱን